ያመነ የተጠመቀ ይድናል የሚለውን ቃል አታምንም ወይ ይሉናል። አዎ። ስለዚህ ድናል? አዎ ድነናል። ይህ ድነት ግን ሂደት ነው። ጨረስኩ ብዬ የምቀመጠው አይደለም። ከኔ ጋር ናችሁ? አሁን እግዚአብሔርን ወደ መምሰል የሚያመጣኝ ራሱን የቻለ የቅድስና መንገድ አለ። ሌሎቹ እንደሚያስቀምጡት ምናልባት እዚህ አካባቢ ለዚህ መድረክ ስለማይመጥን ብዬ ነው። ወይ ደግሞ እነሱ የሚገልጿቸው ጀስቲፊኬሽን፣ እኛ ግን ሳንቲፊኬሽን የምንለው የቅድስና መንገድ ብለን የምንወስደው ህይወት አለ። ወደ ቅድስና የሚወስደን ደግሞ ራሱን የቻለ ከንጽሐ ልቦና ተነስተን ወደ ንጽሐ ነፍስ መድረስ አለብን። ያ ደግሞ ፍጹምነትን ያለበት 10 ማዕረጋት ቤተክርስቲያናችን የምታስተምረን ያለበት ህይወት ማለት ነው። በጣም ለእግዚአብሔር ያስቸገረው ህዝቡን ከግብፅ ማውጣት ሳይሆን ግብፅን ከህዝቡ ልብ ውስጥ ማውጣት ነበር። እስራኤላውያን ለ430 ዓመታት ግብፅ ውስጥ ከመቆየታቸው የተነሳ አስተሳሰባቸው፣ አነጋገራቸው፣ አመጋገባቸው፣ አለባበሳቸው፣ ባህላቸው ከግብፃውያን የተቀዳ ነበረ። ስለዚህ እስራኤላውያን በቀላሉ ግብፅን ከውስጣቸው ማውጣት አልቻሉም። እነሱ ከግብፅ ቢወጡም ግብፅ ግን እነሱ ውስጥ ነበረች። ስለዚህ በምድረ በዳ ጉዟቸው ላይ ግብፅ ተከትላቸው እየሄደች ነበር። ምናልባት ፈርዖን ከነሰራዊቱ በኤርትራ ባህር ሰጥሟል። ግን በኤርትራ ባህር ያልሰጠመ ግብፃዊነት በእስራኤላውያን ልብ ውስጥ ነበረ። ይሄ እግዚአብሔርን ዓመታት ፈጅቶበታል ከእስራኤላውያን ልብ የግብፅን ክፉ ልማድ ለማውጣት። በነገራችን ላይ ይህ ተጽዕኖ ሙሴ ላይም ጭምር ነበረ። እንደውም በሲና ተራራ ላይ ለመጀመሪያ ጊዜ ሙሴ ራእይ ሲመለከት እግዚአብሔር ያዘዘው አንዱ ትእዛዝ ምንድን ነው? የቆምክባት ስፍራ የተቀደሰች ናትና ጫማን ከእግርህ አውልቅ የሚለው እና ይህ በጣም ብዙ ትርጉም አለው። አንዱ ግን ጫማን ከእግርህ አውልቅ የተባለው ከግብፅ የተማርካቸውን ደፍተራና ጠንቋይ ጋር እየሄዳችሁ አጋንንትን እየላካችሁ የሰውን ሕይወት የምታበላሹ የወደዳችሁትን ሰው ለማግኘት መስተፋቅር እያላችሁ የዝሙት መንፈስ የምታስልኩ ዛሬ በሕይወት እያላችሁ ተጸጽታችሁ ንስሐ ካልገባችሁና ይህን ክፉ ሥራ ካልተዋችሁ በስተቀር በእመቤታችንና በቅዱሳን ቃል ኪዳን እንኳን እንደማትድኑ ማወቅ አለባችሁ። ከአምላክ ቀጥሎ በመራራት እሷን የሚመስል የሌለ እመቤታችን እንኳን ለእኛ ለኃጥአን የምህረት ቃል ኪዳንን ስትቀበል ጠንቋይና አስጠንቋይን ማርልኝ ሳይሆን አትማርልኝ ብላ እንደጸለየች አባቶቻችን ያስተምራሉ። ቀጥሎ የማቀርብላችሁ ዛሬ መስከረም 13 ቀን ቅዱስ ባስልዮስ ዘቂሳርያ ያደረገው ተአምር ጥንቆላ ከእግዚአብሔር የሚለየ ክህደት መንገድ መሆኑንና በጸሎት ተግቶ ከእግዚአብሔር ጋር መሆን የቻለ ሰው ከጥንቆላና ከአጋንንት አሰራር ማምለጥ የሚችል መሆኑን የሚያስተምር ታሪክ ስለሆነ እስከ መጨረሻው እንድታዳምጡትና ለሌሎችም እንድታደርሱልኝ እጠይቃለሁ። የጌታውን ልጅ የወደደ አንድ ባሪያ ነበር። እርሷን ለማግባት አብዝቶ በፈለገ ጊዜ ጠንቋይና ስራየኛ ወደሆነ ሰው ሄዶ አማከረው። ጠንቋዩም ክርስቶስን ቢክድና ክህደቱን በደብዳቤ ጽፎ ቢሰጠው ልጅቷን እሱ እንደሚያደርግለት ቃል ገባለት። ያን ባሪያ የክብር ባለቤት ጌታችንን ክዶ የክህደት ደብዳቤ